ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያንን ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰምታችኋል ዛሬም ለየት ያለ ፕሮግራም እየቀርብ ያለው አንድ ጸሐፊ አቶ አየለ ገመቹ የሚባሉ ኦሮሞ ነኝ ያሉ በኦሮሞ ህዝብ ላይ ያነጣጠረ አንድ ጽሑፍ አስነብበናል የኦሮሞ ህዝብ የራስን እድል በራስ መወሰን እንደ ወንጀል እየታየ ሲወገዝ እንሰማለን አልፎ ተርፎም ኢስላሚክ ስቴት ኦፍ ኦሮሚያ ኤንድ ሶማሊያ የሚል ለመመስረት የሚንቀሳቀሱ ናቸው ሲሉ ተናግረዋል እውን የኦሮሞ ህዝብ በእምነት የተደራጀ ይሁን እስኪ መልካም ቆይታ ተወዳጇም ድምጻዊ እልፍነሽ ቀኖ ማልወያም እያለች አቀንቅናለች የኦሮሞ ህዝብ ትግል ባሁኑ ወቅት ባንዳንድ ኢትዮጵያዊ አፍቃሪያኖች ብዙ ነገር ሲነገር እንሰማለን የኦሮሞ ህዝብ ለመገንጠል ቆርጦ ተነስቷል በራብ ታልቃላችሁ እያሉም እየወተወቱ ይገኛሉ የኦሮሞ ህዝብ አላማው ትግሉስ ምንድነው ይሆን እኚህ አቶ አየለ ገመቹ የተባሉት ኦሮሞ ነኝ ያሉት ጽሑፍ እንደሚገልጸው እስላሚክ ኦሮሚያ ስቴት መስርቶም የተቀራውን የክርስቲያንን በመጨፍጨፍ የእስልምናን እምነት ለማስፋፋት እንደሚንቀሳቀስ በጽሑፋቸው አስፍነዋል እንደው እውነት ይሆን ከእንግዳዬ ጋራ ከአቶ ጀማል ኢብራሂም ጋራ ቆይታ እናደርጋለን መልካም ቆይታ በቅድሚያ አቶ ጀማል ኢብራሂም ለቃለም ጠየቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች የስም ከልብ አመሰግናለሁ ሰላም ኢዮብ እኔም እንዳንተው በቅድሚያ ስለጋበዝከኝ በጣም አመሰግናለሁ እንዲሁም ደግሞ ለማህበረሰባችን የተወላያዩ ከተለያዩ ክፍሎች ወጡ የማወናበጃ ፕሮፓጋንዳዎች በጊዜ ግልጽ እንደሆኑ ለምታደርጉት ጥረት በጣም አድናቆቴን ገልጻለሁ በጣም አመሰግናለሁ መልካም አቶ ጀማል ኢብራሂም ረጅም ጊዜ ሆኖት ከሰይፈ ነበልባል ራዲዮ ጋራ ውይይት ማድረግ ካደረጉ መልካም እስኪ ወደ ውይይት ሄዳለሁ አቶ ጀማል እንግዲህ እርግጠኛ ነኝ እድሜ ለአበሻ.com አንድ ጽሑፍ አስነብቦናል አቶ አየለ ገመቹ የጻፉትን ጽሑፍ አንብበውት ይሆን ምን ተረዱ ከዛ ላይ ጽሑፉን አንብቤያለሁ በጣም የሚገርም ነው ያው እንግዲህ እንደምታወቀው ከወያኔ አገዛዝ ወዲህ በኦሮሞ ስም ማወናበድም አንድ ታላቅ ስልት ሆኖ ተገኝቷል መሰለኝ አባዱላ ገመዳ እንደነ
ታዬ የሚባለው ሰው ያው ኩማ ደመቅሳ የሚባለው ሌሎች በኦሮሞ ስም የሚነግዱ በጣም ብዙ ሰዎች አሉ ስማቸው ቀይረው አቶ አየለ ገመቹም ያው በተመሳሳይ ሁኔታ የሚደረግ ይመስለኛል ከአሁን በፊትም አይ ቲንክ ባለፈው አመት ይመስለኛል ፕሮፌሰር በህይወትም ያለለ የትም ቦታ መኖሩ የማይታወቅ ኦሮሞ ነው ብሎ ተጽፎ እዚሁ ዌብሳይት ላይ ተለጥፎ ነበር በሌሎችም ዌብሳይቶች እንደዚሁ እንደሚመስለኝ ከሆነ በጣም የተቀነባበረ በየዌብሳይቱ ላይ የኦሮሞ ህዝብ ለማጥላላት እና ለማስጣላት እርስ በርሱ ለማጋጨት በኦሮሞ ስም መጠቀም እንደ ስልት ተይዞ ከሚደረጉ ጽሁፎችና ጥረቶች አንዱ ይመስለኛል የጽሁፉን አላማም በጽሁፉ ውስጥ የተገለጸውን አንዳንድ ነገር ለመመልከት ለመረዳት ሞክሬያለሁ የጽሁፉ ይዘት ከአሁን በፊት በጀዋር መሐመድ የተጻፈ የግልገል ነፍጠኞችን ጊዜያዊ ጥረት በተመለከተ ሁኔታ ለዛ መልስ ለመስጠት የተዘጋጀ ነው መስለው የግልገል ነፍጠኞቹ ጉዳይ ብዙም የሚያሳስብ አይደለም በጣም የሚያሳስበው የኢስላሚክ ስቴት ኦፍ ኦሮሚያ እና ሶማሊያ ለመመስረት የሚታገሉ ድብቅ ኃይሎች አሉ የሚል ነው የጽሁፉ ጻጻፍ እንግዲህ ጽሁፉ መጀመሪያ የሚያተኩረው የጀዋር ማንነት ላይ ነው የጀዋር ማንነትን በመጠቀም በሰፊው ጀዋርን እንደ አንድ ግለሰብ ይወስድና ከግለሰብ ወደ ማህበረሰብ በጣም ኤክስፓንድ ያደርገዋል አንድ ጀዋር የኦሮሞ ህዝብ ሙሉ መገለጫ እንደገና ደግሞ የአማራን ህዝብ ሙሉ መገለጫ አድርጎ ለመጥቀስ ይሞክራል ጽሁፉ አነሳስ ጀዋርን ተጠቅሞ የኦሮሞንና ሌሎች ማህበረሰቦችን ለማጋጨት ኦሮሞን እርስ በርስ ለማጋጨት ያለም ነው የሚመስለው ይዘቱ ሙሉ በሙሉ ለዝርዝር ሁኔታውን እያንዳንዱን ገለጽ ካልከኝ ልቀጥልበት እችላለሁ ያለዛ ደግሞ በዛ ላይ ተመረከዘ ስፔሲፊክ የሆነ ጥያቄ ካለ መጀመሪያ ድረስበት መልካም እኔ ግለሰብ ነገር ሳይሆን ግን እንደው ለአተኩር የምፈልገው የአነሱት የአቶ አየለው ገመቹ በኦሮሞ ህዝብ ላይ ያነጣጠረ ነገር ጽፈዋል የኦሮሞ ህዝብ ትግል ባንዳንድ አፍቃሪያን ኢትዮጵያን ሲኮነን ይደመጣል የኦሮሞ ህዝብ ጥቂት እሊቶች ነው የሚሉት ጥቂት እሊቶች የኦሮሞ ህዝብን ለመገንጠል የሚያደርጉት ጥረት ዳር እንደማይደርስላቸው ነው እየገለጸ ያለው የኦሮሞ ህዝብ ጥያቄ ምንድነው ትክክለኛ ኢስላሚክ ስቴት ኦፍ ኦሮሚያ ኤንድ እስላም ወይም ሶማሊያን ለመመስረት የተነሳ ነው ይህ ከሆነ ደግሞ በኦሮሚያ ውስጥ ወይም የኦሮሞ ህዝብ በርካታ ህዝብ ነው በ40 ሚሊዮን በ50 ሚሊዮን የሚገመት ነው የኦሮሞ ህዝብ እስላም ብቻ አይደለም ክርስቲያንም አለውና ይሄ ነገር እንዴት ያዋጣል ለኦሮሞ ህዝብ ትግልስ እንቅፋት አይሆንም ይሄን ለመመስረት ከሆነ ከዓለም ጋር የዓለም ፖለቲካ ጋርስ አይጋጭም በጣም ጥሩ ጥያቄ ነው እጅግ በጣም ደስ የሚል ጥያቄና አይ ቲንክ በኦሮሞ ማህበረሰብ ውስጥ ግልጽ የሆነ መልስ ያለው ጥያቄ ነው ነገር ግን የኦሮሞን ህዝብ ጥያቄ ከሌሎች ህብረተሰቦች ጋር ለማጋጨትና እንደገና በተለመደው ጥረት ኦሮሞን በሃይማኖት በጎሳ በአካባቢ በመከፋፈል እርስ በርሱ እንድጠራጠርና የትግሉን አቅጣጫ ለራሳቸው በሚያመች መንገድ ለመቀየስ የሚጥሩ የአበሻ ገዢ ቡድኖች የኦሮሞ ህዝብ በተለያየ መንገድ አንደኛ ህዝቡን መግለጽ ይሞክራሉ የኢትዮጵያን ጉዳይ ሲያነሱ ለነሱ የኢትዮጵያ ህዝብ ሁሉ አንድ ነው ይህ እንግዲህ ኦሮሞንም ይተከላል አንድ ነው ልዩነቱን ስማኝ በደንብ ስማኝ የኢትዮጵያን እናፈቅራታለን የሚሉት የኢትዮጵያ ጉዳይ ሲያነሱ የኢትዮጵያ ህዝብ አንድ ነው ይህ አንድ የሚሉት የነሱ የኢትዮጵያ ህዝብ የኦሮሞንም ህዝብ ይተከላል የፖለቲካ አላማቸው ነው የኦሮሞን ህዝብ የሚጠቀልለው እንጂ ወደ ፕራክቲካሉ መጥተ ደግሞ ኦሮሞ ማን ነው ስትላቸው ኦሮሞ አንደኛ የለም ካለም ደግሞ በእሱ አበገላለች በጣም የተለያየና አንድ ያልሆነ ማህበረሰብ ነው በሃይማኖት የሚላይ በአካባቢ የሚላይ በጎሳ የሚላይ በቋንቋ ዲያሌክቱ የሚላይ አንድ ያልሆነ ኤይዘር የማይኖር የሌለ ህብረተሰብ ወይም ደግሞ ካለም የተከፋፈለ ነው ኢትዮጵያ ላይ የሚመኘው ኢትዮጵያ ላይ ሲደርሱ ኦሮሞ አንድ ኦሮሞ ላይ ሲደርሱና የኦሮሞ ደግሞ ስለ ኦሮሚያ ሲናገር ኦሮሞ ራሱ የተከፋፈለ ስለሆነ የኦሮሞ ህዝብ ማበጣበጥ ይቻላል የሚል አላማ አላቸው እንግዲህ የእምነትና የአካባቢ ጉዳይ የምንነሳው መቼ ነው የኦሮሞ ህዝብ በአብሲኒያን አገዛዝ በእኛ ሀገር በየትኛውም የባዕድ ኃይል የትግሬውም ይሁን የሶማሌውም የአማራው ይሁን የነጭ ይሁን የጥቁር ይሁን አንገዛም በሚልበት ወቅት አይ
የማትገዙ ከሆነ እንግዲህ የተለያዩ አስቸጋሪ ሁኔታዎችን በእናንተ ውስጥ በመፍጠር አንድ እርስ በርስ እንድትጠራጠሩ አብራችሁ እንዳትታገሉ ሁለተኛ ደግሞ ከእናንተ በጉርብትና የሚኖሩ ሌሎች ማህበረሰቦችና በርቀትም ያሉ የኛ ተባባሪ ሊሆኑ የሚችሉ ኃይሎችን በተለያዩ እምነታዊና መለኮታዊና ባህላዊ ግንኙነቶች እናደናቅፋለን ይሄንን ደግሞ ለረጅም ጊዜም የተካኑበት ነገር ነው ለምሳሌ የነቴዎድሮስን ጊዜ ስትወስድ እግዚአብሔር ለሹሞኛል እና አባቶቼ እግዚአብሔርን ስለከዱ በክርስትና ነው እንግዲህ ስለከዱ ጋሎች መረታቸውን ወስደውባቸዋል ለእንግሊዝ ለደዳቤ ማለት ነው ወንድሞ እግዚአብሔር እኔን ስለሾመኝ ባይብልን ተጠቅሞ ኦሮሞዎቹን ከሀገር ያስወጥቼ የጋሎቹን አስወጥቼ የክርስቲያን ሀገር ማድረግ ስለምፈልግ ጠመንጃ ላኪልኝ ይህ የተለመደ ነገር ነው አሁንም የጸሐፊው እንትን ኮንቴንቱ ሙሉ በሙሉ የሚመለከተው እንዴት ነው ለጊዜው የዌስተርን ዓለም ከሙስሊም ሀገሮች አካባቢ በተለያዩ አካባቢዎች ስብርት በእስልምና ሃይማኖት ከነሱ ጋር የሚጋጩ ኃይሎች አሉ ይሄንን ሁኔታ በመጠቀም ልክ የመለስ ዜናዊ ባለፈው ከአንድ ሁለት ዓመት በፊት ኦሮሚያ ውስጥ ይሄ የአልቃይዳ ሴሎች አሉ በተለይም በባሌና አርሲ እንዳለው ሁሉ እነዚህ ግልግለብሾችን ጃዋር እንዳለው ሁሉ የመለስ መፈክር አንስተው ኦሮሞን በሃይማኖት እየኮነኑት ነው ማለት ነው ይሄ ደግሞ በፖሊሲ ደረጃ በአብሲኒያ ውስጥ ተይዞ ለረጅም ጊዜ የሚሰራበት ከክርስቲያኑ በተለይም ከዌስተርኑ ዓለም ጋር ኦሮሞን ለማጣላት ኦሮሞን እንዲጠራጠሩ ለማድረግ የሚደረግ ለረጅም ጊዜ የፖሊሲ ስልት እንጂ ምንም ከኦሮሞ ትግል ጋር ግንኙነት የለውም እንደው አይተው ከሆነ አተጀማል ብዙ ጊዜ የኦሮሞ ህዝብ ትግል ሲከሱት ከአረብ ጋር ያያይዙታል ከምን የመጣ ነው የኦሮሞ ህዝብ ከአረብ የሚያገኘው ገንዘብ አለ ድርጅቱም እንደዚህ ነው ምናምን የሚባል ነገር አለ ከምን የመጣ ይሆን መቼም ኦሮሞ ሲተርታ አንድ ነገር አለ ሰሬዋ መሌንዱቱ የሚለው ነገር አለ ምናልባት እንደዛ ይሆን እንዴ በጣም ጥሩ ጥያቄ ነው የኦሮሞ ህዝብ ትግል የሚከሰው በተለያዩ ስልቶች ነው አይተህ እንደሆነ ወደ እስላሙ ሀገር ወይም ደግሞ የእስልምናን ሃይማኖት የሚከተል ሰው including even ኦሮሞ ጋር ደርሶ እነዚህ ሰዎች የሚሉት ኦኤልኤፍ እኮ የኦሮሞ የትግል ድርጅቱ ራሱ በጴንጤዎች ነው የሚመራው ጴንጤዎችን ደግሞ የጀርመኖች ቅጥሮች ናቸው ሚሽነሪዎች ኢትዮጵያን ለማፈራረስ በጀርመኖችና በእንግሊዝ በጣሊያን በሌሎች እየተረዱ የነሱ ገንዘብ እየፈሰሰ ነው ስለዚህ እስላሞችን ለመበደል የተዘጋጀ አንድ ድርጅት ነው እንጂ ኦኤልኤፍ በጴንጤዎች ኢትዮጵያን አፍርሶ በነሱ ገንዘብ እየተረዳ የሚኖር ድርጅት እንጂ ለእስላሞች የቆመ አይደለም ስለዚህ ይሄ የምትሉት ኦሮሚያ ቢፈጠር እንኳን እስላሞች የሚበደሉባት እስላሞች የሚያልቁባት የክርስቲያን የበላይነት የጴንጤ የበላይነት የሚኖርበት ነው ብሎ ነው የሚከሱት ለክርስቲያኑ ጋር ደግሞ ሲደርሱ እንደሱ እኮ አይደለም እነዚህ ኦኤልኤፍ የሚባሉ በጠቅላላ ስማቸው ጀማል መሐመድ ምናምን ስለዚህ እነዚህኞቹ የአረቦች ቅጥረኞች ናቸው ይለዋል ደግሞ ሙስሊሙና ክርስቲያኑ በሌለበት ዋቄፈታ ጋር ሌላም ሲደርሱ እነሱ እኮ ዋቄፈታውን ለመጨረስ ነው እስላሞችና ክርስቲያኖች ተባብረው ነው ይላሉ ዋቄፈታው ጋር ደግሞ ሲደርሱ ማነው እስላሞቹና ክርስቲያኖች ያሉበት ጋር ሲደርሱ እነዚህ ኦኤልኤፍ የሚባሉት እኮ የዋቄፈታ ተከታዮች ነው የድሮውን የኦሮሞን ባህል እንመልሳለን እያሉ እስላሙንና ክርስቲያኑን ለመፍጀት የተዘጋጁ በዚህ ቆርጦ የተሰለፉ ናቸው እያሉ ኦሮሞን እርስ በርሱ ለማጠራጠር ኦሮሞን እርስ በርሱ ለማጋጨት የማያደርጉት ጥረት የለም አንድ በሁለተኛ ደረጃ ደግሞ እነዚህ ሁሉ አሁን መላዎች ብለው እነሱ በያዛቸው መንገድ ኦሮሞንና ሌላውን የአካባቢውን ህዝብ ለማጋጨት የማያደርጉት ጥረት የለም ክርስቲያኑ ጋር ደርሶ ልክ ቅድም እንዳልኩት ከአረቦች ጋር ያያይዘው ኦሮሞን ይሄ የኦሮሞን ትግል የሚረዱት ኢጅፕቶች ናቸው ይላሉ እስኪ ወደ ኋላ መለስ ብለን የኢጅፕትንና የኢትዮጵያን ግንኙነት እንመልከት እውነት ከሆነ ከ330 ዓመተ ምህረት ጀምሮ ዲዛና የክርስትናን ሃይማኖት ተቀበልኩ ብሎ ያበሲናው ገዢ ከዚህ ጀምሮ እስከ 1949 ዓመተ ድረስ ማለት ከ1619 ዓመታት በላይ በበላይነት የኦርቶዶክስን ቤተክርስቲያን ይመራ የነበረው ኢጅፕቶች ናቸው የሚሾሙት የኢትዮጵያ ነገስታት ደግሞ ሪኮግኒሽን የሚያገኙት ተቀቡ ወይም የሚባሉት
እነዛ ኢጂፕቶቹ የሾሙት ጳጳስ ሪኮግኒሽን ከሰጣቸው ብቻ ኢጂፕቶቹ ሪኮግኒሽን ያሰጡት ንጉስ ሊሆን አይችልም ማለት እንግዲህ የኢትዮጵያ ጠቅላላ የኢጂፕቶቹ ተገዢዎች ናቸው ለ1619 ዓመታት ቢያንስ የኢጂፕት አገዛዝ በአብሲኒያ ላይ ነበር ለምን የኢትዮጵያ ንጉሶች በጠቅላላ ሪኮግኒሽን ሊያገኙ የሚችሉት በጳጳሶቹ እንትን ስለሆነ ማለት ነው ስለዚህ አንደኛ በእስልምና በክርስቲያና በኩል ቀጥተኛ የሆነ የመንግስትና የሃይማኖት ግንኙነት ስላለ ኢጂፕቶች አብሲኒያችን ያስተዳድሩ እንደሆነ በግልጽ ያሳያል ሁለተኛ ደግሞ ኢትዮጵያ በምትባለው ኢምፓየር ውስጥ እና ከዛ ውጪ ሙስሊሞች አንድ የሆነ እንትንም የላቸው ጳጳስና እንደ እንትን ሴንትራላይዝ የሆነ አመራር የለም አልነበረም አሁን በቅርብ ጊዜ ነው ምናልባት 30-20 ዓመታት የሆነ ሴንትራላይዝ የሆነ ኢማም የመጣው ቢኖርም እንኳን አንድም ጊዜ ከውጪ የተሾመ አንድም የመጣል ነበር የታዘበ እስካሁንም ድረስ እኔ አልሰማሁም ከአረቡ አገር ወይም ከኢጂፕት ወይም ከሌሎች አገሮች የሆነ ኢማም በእስላሞቹ ላይ ሲሾም ማለት ነው ስለዚህ በእስልምና ሃይማኖት መካከልና በውጪ ካለው የአረቡ ዓለም ጋር ምንም እንትን የሸዋሚነትም ይሁን የመንገድ መደረጋገጥ አልታየም እስካሁን ድረስ እንግዲህ አሁን በቅርብ ጊዜ ወያኔዎች እስላሞቹን ሲከሱ እነዚህ ሙስሊሞች የሚረዱት በሳዑዲ አረቢያ ነው የኢትዮጵያ መንግስት ገልብጠው የእስልምናን ሃይማኖት መመስረት ይፈልጋሉ የሚለውን የወያኔን ስልት አምጥቶ የኦሮሞ ትግል ውስጥ ልክ የመለስን ፖሊሲ ለማሰራጨት የሚደረግ ጥረት ነው ምንም ግንኙነትም የለውም ማለት ነው መልካም እንግዲህ እስኪ እንደው ጸሐፊው አንድ የጻፉት ነገር አለ ኦሮሞ ፈርስት ማለት አሉ ቃሉ ሲተረጎም እስላም ፈርስት ማለት ነው ያሉት እንግዲህ የትኛው ዲክሽነሪ ላይ እንዳነበቡት ባላውቅም ኦሮሞ ፈርስት ማለት እስላም ፈርስት ማለት ነው ይህ ማለት የተቀራውን ክርስቲያኑን ለመጨፍጨፍ ደም ለማፍሰስ የደም ጎርፍ ለማድረግ ሀገሪቷን እነዚህ ኦሮሞዎች ተነስተዋል ነው ስንመለከት ለረጅም ዓመታት ክርስቲያኑና ሙስሊሙ ተከባብሮ የኖረበት ክርስቲያኑ የሙስሊምን የሚበላበት አብረው የኖሩ ሃይማኖቶች ናቸው አሁን ምን መጣ ኦሮሞ ፈርስ ስለተባለ የኦሮሞ ህዝብ ትግል እንቅስቃሴ ስለተጀመረ ይሄ ምናልባት ስጋት ይሆን የኦሮሞ ህዝብስ ከባህሉ ከማንነቱ ሲነሳ የኦሮሞ ህዝብ በጭካኔና እንደ አይነት በደሎች ሲፈጽም ነበረ አረመናዊ ድርጊቶችን ፈጽሟል ኦሮሞ ህዝብ በጣም ጥሩ ነው መጀመሪያ እነዚህ ችግሮች የተነሱት አሁን የምጽፉት ጃዋር እንዳለው ግልገል ይጣፉ ያሉት ጃዋርን አንድ ኢንስትሩመንት በመጠቀም በተለይ የወጣቱን የኦሮሞ ክፍል ሞራል ለመስበር የሚደረግ ጥረት ነው መሰለኝ ይሄ ደግሞ ምክንያት ያለው ከበስተኋላ እኔ እንደምረዳው ከሆነ ባለፉት 5 ዓመታት በተለይም እስከ 2014 ድረስ ጃዋር ለተወሰነ ጊዜ ከነዚህ ሰዎች ጋር ለመስራት ጥረት ሲያደርግ ይታይ ነበር በእነሱ መድረኮች ላይ ንግግር ሲያደርግ ነበር ከነሱ ጋር ተቀራርቦ ምናልባት ዲሞክራሲያዊ በሆነ መንገድ ሰዎች ተነጋግሮ የተወሰነ ነገር ችግር መቅረፍ ይቻል ይሆናል የሚል ግምት ይኖረው ነበር መሰለኝ በእነሱ አካባቢ ይታይ ነበር እንግዲህ በጊዜ ሂደት ጃዋር አልጀዚራ ላይ አንድ ጊዜ ተጋብዞ አንተ መጀመሪያ ኦሮሞ ነህ ወይስ ምን ጥያቄ በሚጠየቅበት ጊዜ ኦሮሞ ፈርስት ኢትዮጵያ is imposed on me የሚል መልስ በሚመልስበት ጊዜ እጅግ በጣም ተደገጡ ለምን እንደነሱ አመለካከት እንደኔ ግምት የሚገባኝ ከወጣቱ ትውልድ አንድም እሱ ኮላቦሬተር ይሆናል ብሎ ያገኙ ሰዎች ስላልነበረ ጃዋር ምናልባት አንድ ኮላቦሬተር ነው አሁን ከወጣቱ ትውልድ አትሊስት አንድ ሰው አግኝተናል ስለዚህ በሱ እንደ መሳሪያ ተጠቅመን የኦሮሞ ወጣቶችን ቅስም መስበር እንችላለን የሚል በጣም የተደላደለ የመንፈሳዊ እርካታ ነበራቸው መሰለኝ ጃዋር ከነሱ ጋር በሚንቀሳቀስበት ወቅት ያ የሱ መልእክት ኦሮሞ ፈርስት ኢትዮጵያ is imposed on me in fact እንደኔ ግምት ኦሮሚያን ማለት ነበረበት ኔክስት ወዛት ምናልባት የቀረው እሱ ሊሆን ይችላል ያ በጣም አስደነገጣቸው ለምን የነሱን እቅድ ሊያሳኩ አይችሉም ወጣቱ
ራሱ የኦሮሞ ማህበረሰብ አሁን ያለው የኦሮሞ ወጣት ኢትዮጵያ የሚለው ነገር ምንም ትርጉምም አይሰጠውም። ጀዋር የዛን ቶለራንት ሆኖ በትዕግስት ኢትዮጵያ ከሚሉ ኃይሎች ጋር ምናልባት አንድ ጊዜ መቀራረቡ አይ በቃ ይሄኛው ጥሩ መሳሪያ ይሆናል የሚል ግምት ስለነበራቸው ያ አልሳካተል ጀዋር ይወዱት የነበረው ከኢሳት ቲቪ እና ሬዲዮ ድሮ የማይወርድ የነበረው ጀዋር በአንድ ጊዜ ሰይጣናዊ ሆነ። በአንድ ጊዜ ተለወጠ። ኦሮሞ ነኝ ማለቱ እጅግ በጣም አስቆጣቸው። ከሁሉም በላይ ከምንም በላይ ከሁሉም ቀድሞ ኦሮሞ ነኝ ኦሮሞ ፈርስት ማለት በጣም አስቆጣቸው። ከዛ ጊዜ በኋላ ጀዋር እስላምም ሆነ። ከዛ ጊዜ በኋላ ጀዋር ቴሮሪስትም ሆነ። ከዛ ጊዜ በኋላ ጀዋር በቃ ጨፍጣፊ ሁሉንም ሰው ማየት የማይችል በተለይም አማራውን ማየት ክርስቲያን ማየት የማይችል ሰው ብለው ሳሉት ማለት ነው። ይህ እነሱ የሳትን በጀዋር ላይ አፕላይ ለማድረግ የተደረገ እንትና አይመስለኝም። ለጀዋር ብቻ የተሳለ ስዕል አይመስለኝም። የወጣቱ ክፍል ይሄ ኢትዮጵያ ለኛ አትገባም ምናችንም አይደለችም የሚለው የኦሮሞ ወጣት እንደ ጀዋር ቅስማችሁን እንሰብራለን፣ ጀዋርን ቅስሙን ሰብረነው እናንተም እንደሱ ጠብቁ ወጣቶች ቅስም ለመስበር የተዘጋጀ ስንት ነው የሚመስለኝ በተቻላቸው መጠን ማለት ነው። ይሄ ጀዋር ጉዳይ። ሁለተኛ ደግሞ ጀዋር እንግዲህ የእስልምና ሃይማኖት ተከታይ ነው። አትሊስት እሱ ራሱ ማረጋገጥ ይችላል። ባላውቀውም በስሙ እስላም ነው ጀዋር መሐመድ እና ጀዋር ኢንተርቪው ሲያደርግ ስለማንነቱ ገልጾ ነበረ። በአባቱ ሙስሊም እንደሆነ በእናቱ ደግሞ ክርስቲያን እንደሆነ ሁለቱም ደግሞ ኦሮሞዎች እንደሆነ አሁን የጸሐፉ መልእክት ደግሞ የሚለው ጀዋር በአባቱ ሙስሊም በእናቱ ክርስቲያን ስለዚህ በአባቱ ኦሮሞ በእናቱ ደግሞ አማራ ብሎ ነው የገለጸው። ይታይ እንግዲህ በሱ አባባል እኔና ኢዮብ አሁን እየተነጋገርን ያለ ነው። አንተ ኢዮብ የሚል የክርስቲያን ስም ስላለህ አማራ ነህ፣ እኔ ደግሞ የጀማል የእስላም ስም ስላለኝ ኦሮሞ ነኝ። እኔና አንተን እርስ በርስ ለማጋጨት የምጥር አይነት ሰው ነው። በጀዋር በኩል ደግሞ የወሰደው እናትና አባቱን ለማጋጨት ጀዋር እስላም እንጂ ክርስቲያን አይደለም፣ ክርስቲያን ካልሆነ ደግሞ አማራ አይደለም፣ እስላም የሆነው ነገር ሁሉ ኦሮሞ ነው፣ ክርስቲያን የሆነው ሁሉ አማራ ነው የሚል መደምደሚያ ላይ ነው ሰውዬው የደረሰው። ይህ በጣም የተሳሳተ መደምደሚያ ነው። በቅድሚያ ለምን በኦሮሞ ህዝብ በተለይም በኦሮሞ ህዝብ ሶስት ሃይማኖት የሚከተሉ ኦሮሞዎች አሉ። የእስልምና ሃይማኖት፣ የክርስትና ሃይማኖት፣ የዋቄ ፈላን ሃይማኖት። ከኦሮሞ የበለጠ የሃይማኖት መቻቻልን የሚያቅ ማህበረሰብ በዛ አካባቢ ያለም አይመስለኝም። ምክንያቱም የተለያዩ ሃይማኖቶችን የሚከተሉት ኦሮሞዎች ናቸው። እንደ ጸሐፊው ግምት አማራው አንድ አይነት ሃይማኖት የሚከተል ሊሆን ይችላል በአብዛኛው አላውቀውም። እንደምገባኝ ግን እስላሞች ወይም የእስልምና ሃይማኖት የሚከተሉ አማሮች እንዳለ ነው። በጸሐፊው አመለካከት ከሆነ ግን እነዛ ሙስሊሞች በጠቅላላ የሚጠሉ ናቸው ማለት ነው። ምክንያቱም አማራ ሆኖ እስላም መሆን የሚቻል አይመስልም። በሱ አባባል በጣም ስሰኛ አባባል ነው በኔ ግምት። ይህ መደምደሚያ የጽሁፉን ጠቅላላ ይዘት እጅግ በጣም ተንኮለኛ ለሸርጥ እየተደረገ መሆኑን የሚያሳይ ይመስለኛል። መልካም። እስኪ በዚህ ዜማ እረፍት እናደርግና ወደ ቀሪው ጥያቄ እናመራለን። አይሲሲ ወይም የናይጄሪያው ቦኮ ሃራም በኦሮሚያ ውስጥ ለመፍጠር ኦሮሞዎች እየታገሉ ይገኛሉ ሲሉ ይከሳሉ። የኦሮሞ ህዝብ አማራን ይጠላል ወይስ ስራትን ነው የሚጠላው? መልካም ቆይታ። እንግዲህ ይዤ እመለሳለሁ። ዘሪሁን ወዳጆ አየር ላይ ያለ
ተወዳጁን ድምጻዊ ዘሪሁን ወዳጆን ከልብ እናመሰግናለን። የኦሮሞ ሚዲያዎች ለኦሮሞ ህዝብ ነጻነትና ክብር ለኡነት መቆምና ተዘንጉ እንላለን። እንደዚህ አይነት ነገሮች የኦሮሞ ህዝብን ማንነትና ባህልን የሚፈታተኑ ነገሮች ሲነሱ እንዳላዩ ሆኖ ማለፍ በኦሮሞ ህዝብ ደም መቀለድ ሊሆን ይችላል። ብዙ ገንዘብ እየሰበሰቡ አፉን ለቁሞ በስም ሚዲያ አለም ብሎ መቀመጥ ትርጉም አይኖረውም። ለኡነትና ስለ ኡነት እንቆም፣ ታሪክ ይፋርዳልና። አቶ ጀማል እንደው ይሄን ነገር እስኪ እንዴት እንደተረዱት አላውቅም። ባንድ ላይ ማሸነፍ ስለማይችሉ ኦሮሞን ወይም ኢትዮጵያን ባንድ ላይ ማሸነፍ ስለማይችሉ ኦሮሞ ለመገንጠል ተጠምዷል ወይም ኦሮሚያን ለመገንጠል ተጠምደዋል ይላሉ። እውን የኦሮሞ ህዝብ ኢትዮጵያ የምትባለውን ሀገር በአንድ ማስተዳደር አይችልም? ማሸነፍ ስለማይችሉ ለመገንጠል ለመሮጥ ተዘጋጅተዋል የሚባል ነገር ነው እየተጻፈ እየተነበበ ያለው። እንደው ይሄ ነገር አይጋጭም? ምን ለማለትስ ተፈልጎ ይሆን? እንደተረዳሁት ከሆነ ሰውየው የሚለው እኮ ያው በኦሮሞ ስም የሚንቀሳቀሱት እስላሞች ናቸው። በእስልምና ሃይማኖት ደግሞ የኦሮሞ ህዝብ ኢትዮጵያ መቀጠልም አይቻልም፣ እንደገና ደግሞ የኦሮሞ ህዝብ ነጻ ማድረግ አይቻልም ነው የሱ አይ ቲንክ አነሳሱ እንደምትል ያው መደምደሚያው እስላሞች ስለሆኑ በእስልምና ሃይማኖት እየተመሩ ኦሮሞንም ክርስቲያንንም ሊበድሉ የሚሄዱ ስለሆኑ የኦሮሞ ክርስቲያንን ይሻይላቸውም የኢትዮጵያ ህዝብም ሌላውም ይሻይላቸውም፣ ስለዚህ ማሸነፋቸው የሚል የራሱ የሆነ በራሱ ምናባዊ አነሳስ መደምደሚያ የሰጠነው መሰለኝ። መጀመሪያ የኦሮሞ ህዝብ ትግል የሃይማኖት ትግል አይደለም፣ ለእስልምና ወይም ደግሞ ለክርስትና የበላይነት ወይም ለዋቅፍና የበላይነት ወይም ለሌላ ሃይማኖት የምታገል የኦሮሞ ታጋይ የለም። እነሱ በራሳቸው ምናብ የሚፈጥሩት የኦሮሞ ትግል ሲነሳ ከእስላሞችም ከክርስቲያኖችም ቅድም እንዳልኩ በሚሽነሪ እየተረዱ ነው፣ በዌስተርን ዓለም እንደገናም ደግሞ በአረቡም በኩል በአረብ ኦይል እየተረዱ ነው የሚሉ የራሳቸው ምናባዊ የሆነ ጽሁፍ ነው የሚጽፉት። ከእውነታ ጋር ምንም የሚገናኝ አይደለም ማለት ነው። ከዛ ከራሱ ምናብ ጋር ተነሳስቶ ይታገላል ሰውየው ማለት ነው። በጽሁፉ እንደምታየው ራሱ በራሱ ይታገላል። ራሱ ከራሱ ጋር ሲታገል አይ እንደዚህ ሰዎች በቃ እኛ አሸንፉም የሚል የራሱ የሆነ መደምደሚያ ነው የሚሰጠው። ነገር ግን የጽሁፉ መልእክት ለማስተላለፍ የሚሞክረው ምንድነው ነው ትልቁ ነገር ለማስተላለፍ የሚሞክረው ጽሁፉ አንድ ኦሮሞ የእስልምና ሃይማኖት ተከታይ ከሆነ የአረብ ተከታይ ነው። አንድ ኦሮሞ የክርስትና ሃይማኖት ተከታይ ከሆነ በተለይም ፕሮቴስታንት ከሆነ የሚሽነሪዎች ተከታይ ነው። ይሄ ኦሮሞ እርስ በርስ አንድ እንደ አንድ ሙስሊም ኦሮሞ እንዲጠረጠር፣ ሁለት የፕሮቴስታንት ሃይማኖት የሚከተል ከሆነ እሱ ራሱ እንዲጠረጠር፣ ሁለተኛ ደግሞ ክርስቲያንና ሙስሊሙ እንዲጠራጠሩ እርስ በርሳቸው። ዋናው ትልቁ መልእክት በኦሮሞዎች መካከል ጥርጣሬን መፍጠር። ሁለተኛ ደግሞ ከዚህ የባሰ ሌሎች የክርስትናና የእስልምና እምነት ተከታዮች የሆኑ በአካባቢው የሚኖሩ በጉርብትና ከኦሮሞ ጋር የሚኖሩ ህዝቦች ኦሮሞን በተለይም ደግሞ ሙስሊም ከሆነ እንዲጠራጠሩት። ምክንያቱም በጀዋሪዝም ስም አሁን እንግዲህ ይሄንን እንትን ብለውታል፣ ተርሚኖሎጂ ሰጥተውታል፣ ጀዋሪዝም ይሉታል። ይሄንን ጀዋሪዝም የሚባለው ነገር የእስልምና ንቅናቄ በኢስት አፍሪካ ማካሄድ ነውና በኦሮሞ ስም ተጠራጠሩት ነው። ሁለተኛው መልእክት ይሄ ነው ከዛ ውስጥ እንደተረዳሁት። ሶስተኛው ከዚህም አልፎ በአለም ማህበረሰብ ዘንድ በእንደነ አልሸባብ፣ አልቃይዳ፣ ቦኮ ሀራም ቅድም ያነሳቸው ሰዎች በጣም የሚጣላና አስቀያፊ የሆነ ተግባራትን ስለፈጸሙ ስለምታይ አይ እነሱ ብቻ አይደሉም ተደብቆ በኦሮሞ ስም የሚንቀሳቀሱ እነ ጀዋር የሚባሉና የሱ ተባባሪዎች አሉ ሞልቷል ማአት ብሎ በራሱ ፈጥሯል። ሰውየው እንግዲህ ስሙን ሰጥቷቸዋል። በሱ አገላለጽ አይኤስኦኤስ ይባላሉ፣ ኢስላሚክ ስቴት ኦፍ ኦሮሚያ ኤንድ ሶማሊያ ለመግለጽ የሚንቀሳቀሱ ናቸው ብሎታል። ይሄ ምናልባት የአማራውን ማህበረሰብ ለማስደንገጥ እንደዚህ ካልኮ የኛ ማህበረሰብ ተናግሮ በአንድ ጊዜ ይደራጅ ይሆናል የሚል ከክፍተት የተነሳ የፍርሃት እንቅስቃሴ ነው መሰለኝ። ነገር ግን ባክፋር ያደርጋል። ምክንያቱም ከእውነታ ጋር የተያያዘ ነገር አይደለም። እዛ ላይ አይተህ እንደሆነ ኦሮሞዎችና ሶማሌዎች ይጋጫሉ፣ ኦሮሞዎችና ኬንያዎች ይጋጫሉ፣
ነገር ግን እነሱ ስጋጭ ጠላት ነው ሲባሉ አንሰማም አማራ ሲሆን ግን ጠላት ነው ይላሉ ነው ምለው ጽሁፍ ይሄ ጽሁፍ ራሱ ምንድነው በጣም የተሳሳተ ነው አንደኛ ሶማሌዎች የእስልምና ሃይማኖት በብዛት ተከታይ ቢሆኑም ኬንያዎች የእስልምና ሃይማኖት ተከታይ አይመስልኝም ስለዚህ የእስልምና እስላም ትብብር አለ የሚለው ስህተት ነው ውሸት ነው ማለት ነው ሁለተኛ ደግሞ አማራን ጠላት ነው የሚል የኦሮሞ ፖለቲከኛ እስካሁን ድረስ አልታየም የኦሮሞ የሚለው የትኛው ከውጪ የሚመጣ አገዛዝ በአማራ ስም ይምጣ ከአማራ ኃይል ይምጣ ከትግራይ ይምጣ ከአረብ ይምጣ ከፈረንጅ ይምጣ ከየትኛው የሚመጣ የኦሮሞ ህዝብ ነፃነት የሚነጥቅ የኦሮሞን ንብረት የሚነጥቅ የኦሮሞን ህዝብ ለጦርነት የሚማግድ ከህዝቡ ፍላጎት ውጪ ህዝቡን የሚገዛ ማንኛውም ኃይል አንቀበልም ዛክሰት ይሄ በእስልምና ሃይማኖት ላይ የተመረኮዘ አይደለም በዋቀፈታ ላይ የተመረኮዘ አይደለም በክርስትና ላይ የተመረኮዘ አይደለም በቀለም ላይ የተመረኮዘ አይደለም በዘር ቀለም ማለት ነው ጥቁርም ሆነ ነጭ ሁሉንም ነው እንደምንለው ስለዚህ ይዘቱ የሰውየው የራሱ ምናብ በፈጠረው ምናብ ኮንክሉዥን ይሰጣል አይሳካላቸውም ነፃ ማይወጣትም አይነት ነገር በሱ አባባል ነገሩ ግን ስህተቱ ትልቁ ስህተቱ እሱ ያለው ያላየው ነገር ኦሮሞ በሃይማኖት እርስ በርሱ ተከፋፍሎ እየተጋጨ አይደለም ኦሮሞ ሌሎች ህብረተሰቦችን በሃይማኖት ያጠቃም አይደለም ሊያጠቃም ፍላጎትም የለውም በተለይ የኦሮሞ ህዝብ ትግል ደግሞ ፕራክቲካሊ ያሳየው የሀገር ቤቱን ስትመለከት ከምዕራብ ኦሮሚያ ሙሉ በሙሉ እስከ ደቡብ እስከ ምስራቅ እስከ ሰሜን ሁሉም ያለ ሃይማኖት ልዩነት ያለ አካባቢ ልዩነት ያለ ዘር ልዩነት ወይም የጎሳ ልዩነት ሁሉም ተንቀሳቅሶ እየሞተ ነው ያለው እየታሰረ እየተሰደደ ነው ያለው ለነጻነቱ ሲል አልተሳካላቸውም ተስፋ አላቸው እንደዚህ ሰዎች የሚሉት እኮ የክርስቲያኑ እንትን የክርስትና ሃይማኖት የሚከተለው ኦሮሞ ይከተለናል የሚል ተስፋ ነገር ግን ያ ይሆን አይደለም ስለዚህ ይሄ ከተስፋ መቁረጥ የተነሳ የኦሮሞን የተከታተለ የሃይማኖት የሚከተሉ ኦሮሞዎችን ለማጋጨት የሚደረግ ጥረት እንጂ የሚሳካ ጉዳይ አይደለም ሌላ በጣም ልናስምርበት የሚገባን የፖለቲካ ስልጣን እዛ ሀገር ውስጥ ያበሾቹ ከ15-27 ዓመት ጀምሮ ኦልሞስት ኢብራሂም አልጋዚ የሚባል ሰውዬ የአበሾችን አገዛዝ ሊያጠፋ በተነሳበት ጊዜ ፖርቱጋሎች እንዲረዱ ጥያቄ ጠይቀው ነበር ከኦልሞስት 600 ዓመት ማለት ነው ከ600 ዓመት ጀምሮ እስከ ዛሬ ድረስ የአበሲኒያ አገዛዝ ሰዎች እርዳታ ነው የሚሰራው እስከ ዛሬ ድረስ እስካሁን እስከ ድረስንበት ጊዜ ድረስ አንድም ጊዜ የአበሲኒያ አገዛዝ ራሱ በራሱ ታጥቆ ወይም ጠመንጃ አምርቷል ሁል ጊዜ በክርስትና ሃይማኖት ተጠቅሞ ከነጮች እየተረዳ ነው ያለው እስካሁንም ድረስ እስከ መለስት ጊዜ ድረስ ማለት ነው የአሁኖቹ የአሜሪካንን እስላሞቹ ሀገራችንን መንግስት ገልብጠው ስልጣን ሊይዙ ነው ብሎ ሲጡኛል በጆሮአችን ሰምተናል በፖርቱጋሎች ጊዜ አህመድ ግራኝ የኢትዮጵያን የእንትን ክርስትና እንትን አጥፍቶ በቃ ለእስላሞቹ ለሰጣዳታው ብሎ ከነሱ ነው ከመንጃሪ ቴዎድሮስ እንደዛ ነው ምኒልክ እንደዛ ነው ኃይለ ሥላሴ እንደዛ ነው ፈረንሳይ ኢጣሊያን እንግሊዝ አሜሪካ ራሽያ ኩባ እንግዲህ አሁን ቻይናም በቅርብ ጊዜ የቡድሃን ሃይማኖት ይዘሳተው ማለት አስከረም እንደወሰለኝ ከሆነ this is a dependent colonial state ኢትዮጵያ dependent በጣም ትክክለኛ ትርጉም የሰጠው ኦሮሞ ሲሳይ ባሳፊ ነበረ dependent colonial state አንድም ጊዜ በነጻነት ኖረ አታውቅም ከተመሰረተችበት ጊዜ ጀምሮ መሰረቷን በጥገኝነት ነው ለምን ነጮች ናቸው የራሳቸውን ፍላጎት በኢስት አፍሪካ ለማካሄድ በፈረንሳይ በጣሊያን እና በእንግሊዝ መካከል የነበረው ግጭት ነው የኢትዮጵያን ቅርጽ ላሰፈረሰው የሰጠው አሁን ያለው ለምን እዛ አካባቢ በታሪክ ተመልክተን እንደሆነ ፈረንሳይ ሶማሌ ራሱ በሶስት ተከፍላ ነበር የነበረችው በጣሊያን በፈረንሳይ እንግሊዞች ኤርትራ እንዳለ ፈረንሳይ ናቸው ጣሊያኖች ናቸው ይሄ ያን የተመሰጣጥሩት እርስ በርስም እየተጋጩ አካባቢውን የተከፋፈሉት እንግሊዞች ፈረንሳዮችና ጣሊያኖች ናቸው ኦጋዴንን እንግሊዞች ነበሩ ይዘው የነበረው አሁን ያለው ትርምስ የሚመጣው ምንድነው ነጮቹ ከነጮቹ ጋር ያለው የአበሾች ጥገኝነት እስካሁን መፍትሄ ባለማግኘቱ ነው ይሄ ጥገኝነታቸው ደግሞ ሁሉ ጊዜ ጌታችን ናቸው ለምሉት ጥገኞች ነጮቹ ሁሉ ጊዜ ሌሎቹ ህዝቦች በሃይማኖት እያመካኙ ማክሰስ ነው አሁን ይሄ ክርስቲያን የምትመለከተው እባካችሁ ድረሱልን
አንድ ISOS የሚባል በኦሮሞ የሚመራ አዲስ እስላማዊ መንግስት ሊመጣ ነው ብሎ ዌስት ለዌስት ዓለም የፕሮፓጋንዳ እንትን ለማድረግ ነው እንደመስለኝ ትልቁ ጥረታቸው ወደዛ ነው። ነገር ግን የሚሳካ አይሆንም። ዝም ብሎ ውድቀት ነው የሚሆነው። it will fire back። እስኪ እዚህ አንድ ከአቶ አየለ ገመቹ ላይ ከጻፉት አንድ ነገር ላምብሎት ኦሮሞን ከሌላ ህብረተሰብ ለመለየት የሚጠቀሙበት አነጋገር ብንመለከት መጀመሪያ ኦሮሞ ነኝ ኦሮሚያ ነፃ ከአበሻ ጋራ መጋበት ይቆም ኦሮሞ ለኦሮሞ የሚሉ ሲሆን ኦሮሞ ከሶማሌ ጋራ ወይም ከሱዳን ጋራ ቢጋባም ምንም ግድ የላቸውም ምክንያቱም የነጀዋር ጥያቄም የሃይማኖት ጥያቄ ስለሆነ ይላል። ይሄ ነገር ራሱ እንደው የሆነ ውስብስብ ያለ ሴንስ የሚሰጥ አይመስልም። ምን ለማለት ተፈልጎ ይሆን? ኦሮሞ ፈርስት ወይ እኔ ቅድሚያ ኦሮሞኝ ነኝ ተወለድኩት ሌላ ሆኜ ልወለድ አልችልም። እኔ ኦሮሞ ክርስቲያን ነኝ ክርስቲያን እንደሆንኩኝ ማንነቴን ባስቀድም የሃይማኖት ጥያቄ ሊመጣብኝ አይችልም። ለምንድነው ይሄ እንደ አይነት ጽሁፍ ሊጻፍ የቻለው? ኦሮሞ ለኦሮሞ ቢጋባ አማራ ለአማራ ቢጋባ ምንድነው ኃጢያቱ? እዚህ ጋር ሰታለሁ አሁን በፊት የነበረው አሁንም ያለ በኢትዮጵያች መንደር ውስጥ የሚካሄድ ኦሮሞን ለማዋጥ ማንነቱን ለማስጣል በአንድ 19 አካባቢ ይመስለኛል ያው የነሱ ምሁር የሚባል ሰውዬ የኦሮሞን ማንነት ለማስለወጥ አሲሚሌሽን የግድ አስፈላጊ ነው። አሲሚሌሽኑ ደግሞ ወደ አንድ ዳይሬክሽን ማለት ማንነቱን ማስቀየር ማለት ነው። በጣም ትልቅ ህዝብ ስለሆነ ያገሩ ባለቤት አይደለም ብለን ብንክድ አይሳካልንምና ማንነቱን እንቀይር። ይሄንን ደግሞ የአማራ ካልቸር ሴንትራላይዝ ያደረገ ማንነት እንዲቀበሉ እናደርግ። የአማራው ካልቸር ሴንትራሊዝም ደግሞ በአብዛኛው አይተንደው ያው እኛ የጀውሽ ዘርነን ከእስራኤል ነው የመጣ ነው የመጀመሪያው አባታችን ምኒልክ የሚባለው ኮቨነንት አርክ ኦፍ ኮቨነንት የሚባለው ሰምታል ሰለኝ አርክ ኦፍ ኮቨነንትን ከአባቱ ሰርቆ እዚህ እኛ ጋር አምጥቶ እኛ ጋር ነው የሚገኘው የክርስትና ሃይማኖት ግማሽ አካሉ ምንድነው ባለው ክሮስ የመስቀል ግማሽ አካሉ እዚህ አበሲና እኛ ጋር ነው የሚገኘው። እሱን ደግሞ ያመጣልን ዳቪድ የሚባል የእስራኤል ልጅ አባት የእስራኤል ልጅ የሆነ ምን ልከሱ ሰርቆ አምጥቶልን ነው የሚል በጣም የተሳሳተ የውሸት ታሪክ። እንግዲህ እንዴት ነው በጣም አስፈያፊ ነገር ነው። ልጅ ከአባቱ መስቀል ሰርቆ መጣ ሲባል እንኳን ነገር ግን በወቅቱ ሊጠቀሙበት ይችላል። እሱ የህብረተሰቡ የግንዛቤ ደረጃ ለብነትን እንደ መጥፎ ነገር ሊያይ ባለመቻሉ ይመስለኛል ለግል ሊጠቀሙበት ይችላል። ሰው በእንደዚህ አይነት ሁኔታዎች ኦሮሞን እናንጸው ያ ታሪክ በእኛ የውሸት ታሪክ እናንጸው አሲሚሌት ካደረግነው በኋላ ኢትዮጵያ ውስጥ መኖር ይቻላል የሚል ግምት ነበራቸው። አሁን ይሄ የማስፈራሪያ ቃላት ቅድም ያልካቸው እንዳይጋባ ከገሌ ጋር እንዳይጋባ የሚሉት ማጋባት የፈለጉት ለአሲሚሌሽን ነው። የኦሮሞን ማንነት ለመቀየር ማለት ነው። አማራ ከአማራ ቢጋባ ምንም ችግር የለውም። ነገር ግን የኦሮሞን ህዝብ መቀየር አይችልም ያ። ስለዚህ የኦሮሞን ማንነት ለመቀየር ወደ አማራው ባህል መምጣት መቻል አለበት። ከአማራ ጋር ጋብታ አማርኛ እንድናገር የራሱን ባህል እየተወ ራሱን እየናቀ አማራ ነኝ ብል ማድረግ መቻል አለበት። ይህ ስልታዊ የሆነ ከነሱ ምሁራን በፖሊሲ ደረጃ ተቀርጾ ይሰራበት የነበረ ነገር ያ አልተሳካም። ስለዚህ በጣም ይናደዳሉ። አለመሳካቱ ስለሚያናድዳቸው ኦሮሞ ከሌላው ጋር ከአማራ ጋር አይጋባ ይላሉ ብሎ እኛን ይከሳሉ ማለት ነው። እንግዲህ ተጋባ አልተጋባ የግለሰብ ምርጫ ነው። እንደውም አንዳንድ ጊዜ አይተህ እንደሆነ ጋብቻን እንደ ፖለቲካ መጠቀሚያ አድርገው በሁለት ሰዎች መካከል ያለውን ሪሌሽን በአገሮች መካከል ያለው ሪሌሽን አስመስለው እኛ ተጋብተናል ያልጋ ፖለቲካ ነው እነሱ እንግዲህ የሚሉት ማለት ነው። እንግዲህ ያ አይደለም ትልቁ ነገር የኦሮሞ ህዝብ መብት በሁለት ግለሰቦች መጋባትና አለመጋባት የሚወሰን መሆን አለመሆኑ አልተረዱትም። በእነዚህ ማጭበርበሪያ ቃላቶች የኦሮሞን ህዝብ ትግል ማቆም የሚችሉ ይመስላቸዋል። ስለዚህ በተቻላቸው መጠን ኦሮሞዎችን ለማጥላላት የኦሮሞን የፖለቲካ ስልት ለማጥላላት እነዚህ ሰዎች የተላታ መልእክተኞች ናቸው። አማራን አይወዱም፣ አማራን ሊጨርሱ ነው። ከወያኔ በላይ ኦሮሞ ላይ የፕሮፓጋንዳ የሚገርም ነገር እነዚህ ግልግል ነፍሶች ጀዋር ያላቸው ሰዎች ናቸው። ለምን እነሱ ግምታቸው ነው ይሄኛው ትልቁ የወያኔ ኃይል ይጠፋል እንደመስዋለን የማንችለውና ወደፊት
ነፃ ከወጣ እንደገና መልሰን የማናገኘው የኦሮሞያን ምድር ነው። ይሄንን በጣም ትልቅ ህዝብ መግዛት አንችልም በቀላሉ እና ቅስሙ እንዲሰበር ከዛ ቅስሙ ከሰበረበት እንዳይነሳ ለዘላለም እሱ ላይ ነው ፕሮፓጋንዳችን ማትኮር ያለበት ብሎ ነው የሚሰሩት። ኢሳት የሚባለው ቴሌቪዥን አይተህ እንደሆነ የኦሮሚያ የሚባለው አካባቢ የጣሊያኖች ፕሮጀክት ነው ይላል ወይም ደግሞ የቅኝ ገበያ ፕሮጀክት ነው ይላል። እንግዲህ እያንዳንዱ ኦሮሞ ለኦሮሚያ ነፃነት የምታገለው በእነሱ እንደ ከአሁን በፊት የነበረ የፕሮጀክቱ ሳይወለድ በፊት ኦሮሞ ዛሬ የሚታገለው ኦሮሞ ሳይወለድ በፊት ፕሮጀክቱን ያውቀዋል ማለት ይታያል። እንደዚህ በጣም የተሳሳተ ህዝብን በእርስ በርስ ሊያጋጩ የተነሱ ነፃ ሚዲያንን ይላል። ይህ ፖሊሲ በጣም ይገርማል። በቅርብ ጊዜ በቪዲዮ ተቀርጾ የወጣ እንትን አለ በኢምፓየር ውስጥ በደል አለ ለማለት የተቀረጸ የቪዲዮ እንትን አለ። ኦጋዴን ጋምቤላና አማራን እናገርና 98.99% እስር ቤት የሚማቅቁ ኦሮሞ ነው የተባለው ይተውታል። ከ5000 በላይ ኦሮሞዎች በእስር ቤት እየማቀቁ ብሎ አምነስቲ ኢንተርናሽናል ያረጋገጠውን ይተውታል። ኦሮሞ በእነሱ በአባባሱ አይደል ብትገደል ብታሰር ብትጨፈጨፍ ምንም ችግር የለም። therefore ስለሱ መናገር አያስፈልግም። የተያያዘ ፕሮፓጋንዳ ነው ይሄ አሁን የምታው ያነበብከው ጽሁፍና ያ በአሜሪካ ፖሊሲ ነው ብሎ እነሱ ራሳቸው ጽፎ በኮምፒውተር ናሬት አድርገው ነጭ እንደተናገረው አስመስለው የዘሩት ፕሮፓጋንዳ ለኦሮሞ ያላቸውን ከፍተኛ ጥላቻ የሚያመለክት እነዚህ ግልግል ነፍጠኞች ለተሳካላቸውና ስልጣን ቢይዙ ኦሮሞን ምን መኖሩን እንኳን መካድ የሚደርሱበት ደረጃ እንደሆነ የሚያመለክት ነው። ይሄ ከዛ ጋር ያይዘው በደንብ መረዳት የሚያስፈልግ ይመስለኛል። መልካም እንግዲህ ባህርን ምን ያስጨዋል ቢባል ድንጋይ ነው እንዳለው ሁሉ እንደው አሁንም ያልተለወጠ ነገር አለ። በርካታ የዛች ሀገር ዜጎች በተለይ አማርኛ ተናጋሪዎች ኦሮሞ ቋንቋዬን እና ባህሌን አሳድጋለሁ ሲባል እንደ ዘረኝነት የሚቆጥሩት ነገር አለ። ይሄም ደግሞ በኦሮሞ ህዝብ ዘንድ እንደው እንደ ድክመት አይታይም። የኦሮሞ ህዝብስ እንደው በምን በበቂ እንደው አስተምሯል ይሄ ችግር እንደዚህ እንዲቀር ምንስ አስተዋጽኦ አድርጓል የኦሮሞ ህዝብ? በመጀመሪያ የኦሮሞ ህዝብ የራሱን ቋንቋ ለማስል ሌሎች በዘረኝነት ይመለከቱ ከነገር አው በትክክል ነው። ይሄ ፕሮፓጋንዳ ስለሚካሄድ ነው እንደዛ የምታየው። አሁን አማርኛ እንናገር ከተባለ እንግዲህ ዘረኝነት አይደለም አማራ ዘር አይደለም ብሎ የሚናገር ሰው ካለ አይ ቲንክ በጣም የተሳሳተ ነው መስለኝ። አማርኛም የአንድ ዘር ቋንቋ ነው። ነገር ግን አማርኛ ተናገር ብለህ አንድን ሰው ስታስገድደው ዘረኛ አይደለህም የሚለው ጥያቄ ሲነሳ አስቸጋሪ የሚሆን ይመስለኛል። ማንኛውም ሰው በራሱ ምርጫ በራሱ ቋንቋ መተዳደር በስምምነት የሚመጣ ሳይሆን ተፈጥሯዊ ነው። እኔ በኦሮምኛ መናገሬ ተፈጥሯዊ ነው። ቤተሰቦቼ ያሳድጉኛል በቋንቋቸው፣ እኔ በቋንቋ ይናገራለሁ። ከሌላ ሰው ጋር ለመግባባት በእንግሊዝኛ፣ በጀርመንኛ፣ በፈረንሳይና በአማርኛ በተለያዩ ቋንቋዎች የመጠቀም ምርጫ አለኝ። ቋንቋዎቹን የምችል ከሆነ አልፈልግም አልግባባም የምችል ከሆነ የምጎዳ ከሆነ የምጎዳው እኔ የምጠቅመኝም ከሆነ የምጠቅመው እኔ እንጂ ሌላው ሰው ይሄንን ሊያስገድደኝ አይችልም ሊመርጥልኝም አይችልም። ለምንድን ነው እነዚህ የኦሮምኛን ቋንቋ የኦሮሞ ልጆች ይማሩ በራሳቸው ቋንቋ ይደጉ ሲባል የሚቃወሙት? ዋናው ነገር አማርኛ ከሆነ አይቃወሙት ለምንድን ነው ብለህ ካልክ because ቋንቋ መገበያያ ነው። ቋንቋ መኖሪያ ነው። ስራ የምታገኘው በቋንቋ ነው። የምትገበያየው በቋንቋ ነው። በኦሮምኛ አካባቢ ኦሮምኛ የምንነገርበት አካባቢ ላይ መገባባት የማይችሉ they lose advantage. So therefore እነሱ advantage lose ከሚያደርጉ ኦሮሞ የራሱን ቋንቋ ጥሎ advantage lose ቢያደርግ ይሻላል። እንግዲህ ኦሮምኛ በጣም ይገርማል። በኢንተርኔት በሰፊው የምንነገረው ቋንቋ ኦሮምኛ ሁሉም ሰው የኦሮምኛ ቋንቋ ብናገር የበለጠ አድቫንቴጅ አለው ለሰው። አንደኛ በሮ ማቴሪያል ከታየ በጣም በአብዛኛው ነገር የሚመረተው ኦሮሚያ አካባቢ ነው። ስራም የሚገኘው በአብዛኛው ኦሮሚያ አካባቢ ፋክተሪዎችም ያሉት የመንግስት መስሪያ ቤቶችም ያሉት ወደደም ጠላም የሌሎች አካባቢ ሀብትን ስላለ ኦሮሚያ አካባቢ ነው ያለው። ጥቅሙን የሚያገኙት ከኦሮሚያ አካባቢ መኖር የሚፈልጉት ኦሮሚያ ውስጥ። ነገር ግን የህዝቡን ደግሞ ቋንቋ መማር አይፈልጉም። እንደው ህዝቡ የራሱን ቋንቋ ጥሎ የሌላ ህዝብ ቋንቋ ይማር ብሎ የሚታገሉ ኋላ ቀር አስተሳሰብ ያላቸው ሰዎች ናቸው። እንግዲህ እነዚህ ሰዎች የሚኖሩት ወስተርን ዓለም
እዚህ ሀገር መጥቶ በአማርኛ ለሰው አይመስለኝም ጀርመን ሀገር ሄዶ ፈረንሳይ ሀገር ሄዶ ሌሎች ሀገሮች ሄዶ በራሱ በዛ አካባቢ ቋንቋ ነው የሚማረው therefore ይህ አመለካከታቸው ከምንድን ነው የሚመነጨው የሚለው ነገር ነው ዋናው ነገር እንደነሱ ግምት ሁሉም ህዝብ እንደነሱ ደንቆሮና አንድ ቋንቋ ብቻ መናገር መቻል አለበት አሁን 5 ቋንቋ ነው የምናገረው ዋጋዳን እነዚህ አማርኛን ብቻ እንናገር የሚሉ አይነት ሰዎች በሌሎች ህብረተሰቦችን ቋንቋ የማይችሉ ደንቆሮች ከሌሎች ጋር መግባባት የማይችሉ የአንድ ቋንቋ ብቻ ተናጋሪዎች ሁላችንም ደንቆሮ ነው ፖሊሶች እኛ እንደነጎት ደንቆር ነው እናንተም ደንቆሮ ሌሎች ቋንቋዎችን መማርም አትችሉም ይህ ፖሊሲ ደግሞ ለነሱ ይሰራ እንደሆነ እንጂ ለኛ አይሰራም እኛ በጀመራ የራሳችን ቋንቋ እንማራለን ሁሉ ህብረተሰብ የራሱን ቋንቋ መማር ይችላል መብቱ ነው ከፈለገም ደግሞ ሌላ መምረጥ ይችላል ይሄንን መብት እነሱ መቀበል አይፈልጉም ለምን ምናልባት ድንቁርናው ይሻለናል የሚል ግምት ያላቸው ይመስለኛል ለማንኛውም የማይሰራ ነገር ነው ድንቁርናው ደግሞ የሚመነጨው ከዘረኝነት ነው ከዘረኝነት የአማርኛ ቋንቋ መናገር የማትችል ከሆነ አማራን ትጠላለህ በቃ ይንቀጠቀጣሉ ይህ እኛን ብቻ ሁሉ እኛን መስሉ አማራን መስሉ የአማራን ባህል ሰዱ የአማራን ቋንቋ ተናገሩ የሚለው እጄ በጣም ጠንካራ የሆነ የአማራ የዘረኝነት እንትን በውስጣቸው ስላለ ነው እንደሚመስለኝ እንጂ ለራሳቸውን ለሌሎቹ ላይ ለመለጠፍ የሚደረግ ጥረት ነው ነገር ግን ይሄ የወደቀና የከሰረ አመለካከት ነው መልካም እንደው ቀደም ሲያነሱት እንደ ነጥብ ያስኩት ነገር አለ ኢትዮጵያ ሲያስተዳድሯት ወይም እንደው ጳጳስም ሆነ ሌላም ሲሾም የነበረው ከምዕራባውያኖች እንደሆነ ከጎረቤት ሀገሮች እንደሆነ ነው ሲገልጹ የነበሩት በሌላ አነጋገር ታሪክ ስንማር ኢትዮጵያ በቀኝ ግዛት እንዳልወደቀች ኢትዮጵያ በቀኝ ግዛት እንዳልተያዘች እንዳሸነፈች የ3 አመት ታሪክ እንዳላት ነው ስንማር የነበረው ማንም የተማረው ይሄንን ነው ሶሎሞን የነገሩኝ ያሉት በኮሎኒ ስር እንደነበረች ያቺ ሀገር ኮሎኒ እንደሆነች ነው እየገለጹልኛል ምን መረጃ አሉት ያቺ ሀገር ኮሎኒዎች ብለው ሊናገሩ ይችላል እጅግ በጣም ደስ የሚል ጥያቄ ነው እጅግ በጣም ደስ የሚል አበሾች ሁሉ ተደብቆ የሚኖሯቸው ደብቆ እስከዛሬም ድረስ ደብቆ በተለይም ደግሞ አሁን የተማረው ክፍል መናገር የማይፈልጋቸው የተደብቁ የውሸት በቤተክርስቲያን ውስጥ የተዘሩ እንትኖች አሉ አንደኛ ጳጳስ የሚባለው ሰው ይሾው የነበረው ከ330 እስከ 1949 ዓመተ ምህረት ድረስ በኢጅፕቶች ነው በወስጥ ተላልኩ ባይዘይ ኢጅፕቶች ናቸው የሚሾሙት ጳጳሶቹ የኢጅፕት ቢሾፕ እስካላጸደቀው ድረስ ጳጳሱን ጳጳስ መሆን አይችልም ከአሌክሳንድሪያ ነው የሚሾሙ ሲፈልጉ የራሳቸውን ሰው ነው የሚሾሙት ኢጂፕሽያንን ማለት ነው ሲፈልጉ የሲሪያን ሰው ነው የሚሾሙት ሲፈልጉ የኢራቅን ሰው የሚሾሙት አብሲኒያን እንኳን ተሾሙ አውቁ በሁለተኛ ደረጃ የአብሲኒያ ነገስታት የሚባሉት ሰዎች ነገስታቶቹ በእነዚህ ቢሾፕ እጅጉና ካልተሰጣቸው በስተቀር ንጉስ መሆን አይችልም ይታይ ኢጂፕቶች የሾሟቸው ሰዎች ናቸው የአብሲኒያን ንጉስ ሊያሰኙ የሚችሉት አለዛ ንጉስ መሆን አይችልም ማለት ምን ማለት ነው የውጪ ቅኝ አገዛዝ አለ ቢባል ከ1610 ዓመታት በላይ በክርስትና ሃይማኖት ተመርኩዞ በኢጅፕቶች ስር የነበሩ የአብሲኒያ ነገስታት ናቸው 1610 ዓመታት በቅርብ ጊዜ ነው ከአብሲኒያን ውስጥ ጳጳስ በራሷ መሾም የተጀመረው ያውን በኃይለ ሥላሴ ተረፈተውሰነ ደረጃ ማለት በኃይለ ሥላሴ ጊዜ የተደረገው እስከዛ ጊዜ ድረስ ሁሉ ይሾሙ የነበረው ከውጪ ነው እንግዲህ በእነዚህ ጥረቶች ውስጥ ኃይለ ሥላሴ ለምሳሌ ካቶሊክ ነው በሃይማኖት ፈረንሳዮች ናቸው ያሳደጉት እሱ የ8 ዓመት ልጅ ሆኖ ነው አባቱ የሞተበት የፈረንሳይ ቄስ ነው ያሳደገው ኃይለ ሥላሴ ፈረንሳይኛ በደንብ ይናገራል የካቶሊክ ሃይማኖት ተከታይ ነው ኦራይት ኃይለ ሥላሴ ግን ስልጣን ሲይዝ ኦርቶዶክስ ነው ያለው ለምን ምክንያቱም ጳጳሶቹ እሱን ራሱ ሪኮግኒሽን የሚሰጡት ከአሌክሳንድሪያ የሾሙ ሰዎች ናቸው therefore ከኢጅፕቶች እውቅና እስካልሰጠው ድረስ ስልጣን ማዝ አይችልም ነበር ምንም እንኳን ያሳደጉት ካቶሊኮች ቢሆንም እሱም ካቶሊክ ቢሆን በተከበረነቱ እውቅና ሊያገኝ የሚችለው በእነዛ በጳጳሶቹ መቆም ስለሆነ እሱም ራሱ ንጉስ ይባል እንጂ ለስሙ ሹመቱ የሚመጣው በኦርቶዶክስ ሃይማኖት መሪዎች ስር ስለነበረ የግድ እኔ ኦርቶዶክስ ነኝ ማለት ነበር
ይሄ ብቻ አይደለም ወደ ኋላ 16ኛ 17ኛ ክፍለ ዘመን ተመለሰን ከተመለከት ነው ፋሲለደስ አጼ ፋሲለደስ የሚባለው የካቶሊክ ተከታይ ነበር ለተወሰነ ጊዜ ጦርነት አመጣ ተብሎ ይሄ ካቶሊክ ሃይማኖት ካልቀሪ ተብሎ ጦርነት ተነስቶ ከካቶሊክነት ተቀይሮ ንጉሱ ማለት ነው ወደ ኦርቶዶክስ ተመለሰ ለምን ኢጅፕቶቹ ያልተቀበሉት የነሱ ንጉስ መሆን አይችልም ገብቷል ለረጅም ጊዜ እንደዚህ ተመሳሳይ የሆኑ እንትኖች ነበሩ ማለት ነው ኢጅፕቶች ናቸው የነሱ ንጉሶች ይሾሙ የነበሩት ለምን ምክንያቱም የኦርቶዶክስ ክርስቲያን የጳጳሱ እንትን ካላጠመቀውና ሰውየውን ካልተቀበለው ንጉስ መሆን አይችልም ይህ ከረጅም ጊዜ በኋላ ሂደቱ ይሄ ዲፔንደንሲ ማለት ነው ከውጪ የውጪ ሰዎች ላይ ዲፔንድ መሆን ተገኝነት ከ1610 ዓመት በላይ በርትልና በኦርቶዶክስ ሃይማኖት በኩል ነው ሲካሄድ የነበረው በኋላ ወደ ኋላ ላይ ደግሞ በአካባቢው ከ19ኛው ክፍለ ዘመን ተነስቶ ቅኝ ግዛት በጣም እየተስፋፋ ስለሄደ ፈረንሳዮች ጣሊያኖች እንግሊዞች ራሽያ አሜሪካ በዛ አካባቢ ይፎካከሩ ነበር አንድም ጊዜ በተለይ ከ1527 ዓመተ ምህረት ጀምሮ ማለት ነው ይሄ በፖርቱጋሎች እርዳታ አህመድ ግራኝን አበሲናት ያሸነፉበት ጊዜ ማለት ነው እስልምና ነስፋፍቶ የኛን የሃይማኖት ሊያጠፋ ነው ብሎ ፖርቱጋሎችን እርዳታ ጠይቀው እሱ ከተሸነፉበት ጊዜ ጀምሮ አንድም ጊዜ ከውጪ እርዳታ ተለይታ ታገኝተው በፊዚካሊ ማለት የአበሲና ለምን ወታደሮቹ ከፖርቱጋል ከጣሊያን ከፈረንሳይ ከእንግሊዝ በጣም ትላልቅ ምልክቶች አሉ ቸርችል ጎዳናን አዲስ አበባ ውስጥ ታውቀዋለህ ቸርችል የእንግሊዝ መሪ ነው ኃይለ ሥላሴን ስልጣን ላይ እንዲመለስ እጁን ይዞ ወደ ስልጣን የመለሰ ሰው ነው የእንግሊዝ መሪ ነበር በወቅቱ ጀነራል ወንጌት የሚባል ትምህርት ቤት ታውቃለህ ጀነራል ወንጌት ማለት ኃይለ ሥላሴ ጣሊያን አበሲናን በወረረች ጊዜ የእንግሊዞችን ወታደር መርቶ ጣሊያኖችን ሲወጋ የነበረ ሰው ነው ይታይ አንድም ጊዜ ያ ኢትዮጵያ ነፃ ነበረች የሚባለው ነገር በጣም ትልቅ ውሸቱ ምንድነው ነጮች እርስ በርሳቸው እዛ ሲጋጩ አንዱን የአበሲኒያ ላንድ ሎርድ ከሌላው ጋር ሲያጋጩ ነው እንጂ አንድም ጊዜ ነፃ ሆነ አታውቅም እንዳልኩት በኦርቶዶክስ ሃይማኖት በኩል ከ1610 በላይ ኢጅፕት ያስተዳድር ነበር ከዛ በኋላ ደግሞ በፖርቱጋሎች እንደገና ደግሞ በፈረንሳይ በእንግሊዝ በኩባን እንኳን ሳይ ተግለለ እስከዛሬ ድረስ አበሲኒያ ዲፔንደንት ኮሎኒያል ስቴት በመገበም እኮ ጥገኝነት አለ ዛሬ እንኳን ባስተዳደር በልቶ እንኳን ለማደር በጥገኝነት ውስጥ ያለች ኮምፕሊትሊ ፉሊ ዲፔንደንት ኮሎኒያል ስቴት ነች አንድ ጊዜም ነፃ ሆና ኖራ አታውቅም ይሄ የውሸት ታሪክ ነው ማለት ነው ነጮቹ ግን በራሳቸው ቁጥጥር ስለያዛ ነፃ እንደሆነች አድርገው የውሸት ምስል ይችላል ይሄንን እኛ መቀበል የምንችል አይመስለኝም ውሸትም ነው ደግሞ ውሸትም አይደለም ማለት መልካም እንደው ሁለቱንም ህዝቦች የዛችን ሀገር ህዝቦች እያሰረ እየገደለ እየረገጠ ያለው አምባገነኑ የወያኔ መንግስት ነው እንደው ወያኔ ላይ ከመዝመት ይልቅ ሌላ ህዝብ ላይ እርስ በራስ መዘማመትና መጎዳዳት እንደው የወያኔን እድሜ ማራዘም አይሆንም ምንድነው ቤኔፊቱ ምንድነው ጥቅሙ አሁን አቶ አየለም ሆኖ ለተቀሩ ሰዎች እንዲያ ነገር ጽፈው ለንባብ ማቅረባቸው ከምን የመጣ ነው ቀደም የተናገርኩት ነገር ባህር ምን ያስጮሃል ቢባል ድንጋይ ነው እንዳለ ሁሉ ምንድነው የሚያስጮኸው ነገር እንደሆነ ትንኮሳው በአብዛኛው መጣው ያው ከነዚህ ከነፍጠኛው ክፍል ነው የነፍጠኛው ክፍል ደግሞ ለምንድነው የምትናቆሰው ከኦሮሞ ወይም ከሌሎች ህብረተሰቦች ጋር የሚለው ነገር መሰረታዊ ችግር ያው ባለፉት አስተዳደሮች የነፍጠኛው አስተዳደር ያው የአንድን ማህበረሰብ ክፍል ብቻ በሌሎቹ ላይ አዘምቶ አሰፍሮ በየቦታው ሰፋሪዎች ነበሩ ለረጅም ጊዜ ያ ጥቅም ጠፍቶባቸዋል እንግዲህ ከኃይለ ሥላሴ በተለይ የንጉሳውያን መንግስት ወደቀና በዘር ላይ ተመረኮዘ አገዛዝ በግልጽ በእኛ የሰለሞን መንግስትን ተብለው የኩን አምላክ የሚባለው ሰውዬ ከ1207 የአማራ አገዛዝ ነው ብሎ እነሱ ከመቆጥሩት ጊዜው ካለቀ ወዲህ ይነዳቸዋል እዛ የወርቃማው ጊዜ ላይ መመለስ አንችልም ቋንቋችን በየቦታው አይነገርም ባህላችን አይተነስበትም አይዘፈንበትም እኛ ቦታ ያጣን ነው
ካሁን በፊት የነበረን የኢኮኖሚ ጥቅም ወይም አድቫንቴጅ የለም የማህበራዊ አገልግሎቶች የለም የሕክምና የለም ሰው እነዚህ ነገሮች እንደዚህ ከቀጠሉ ለረጅም ጊዜ ለኛ አደጋ ነው በተለይም ደግሞ እጅግ በጣም ትልልቅ የሆነ ህብረተሰቦች እንደ ኦሮሞ ሴንትራል የሆነ ቦታ የሚይዙ በኢኮኖሚም በህዝብ ቁጥርም እነዚህኞቹ የራሳቸውን መብት የሚያረጋግጡ ከሆነ እኛ ካሁን በፊት ስናገኝ የነበረው ብቻችን ስንበላው የነበረው ኢምፓየር ለካሁን በኋላ ለኛ ለብቻ ሊሆን አይችልም ስለዚህ እንደምንም ብለን እነዚህ ሰዎች መብታቸውን ከማረጋገጣቸው በፊት እርስ በርሳቸው እያጋጨን እርስ በርሳቸው እያጣላን እርስ በርሳቸው እያጠራጠርን እናቆያቸው በጣም የተመረጠ ነው የምንስልት ነው እንደሆነ ካሁን በፊት ብዙዎቹ የአማራ ልጆች ማንነታቸውንም አማራም የለም ይሉ ነበር ያ ሁሉ ክደት ያ ሁሉ አንድ ማህበረሰብ ሙሉ በሙሉ በሚሊዮኖች የሚቆጠር ህዝብ የለም ብለው መካድ ከዚህ ከስፍስፍነት ከመንሰፍሰፍ የመነጨ አባባል ነው ያ የመንሰፍሰፉ እንትን አላዋጣም አሁን ደግሞ በተቻላቸው መጠን አማራ የሚባል ህብረተሰብ አለኝ ተሳስተን ነው ማለት እንኳን ባይችሉ አፍሞልተው የአማራ የሚባል ህብረተሰብ አለ ግን እየተጨፈጨፈ ነው በኦሮሞ እየተጨፈጨፈ ነው በትግሬ እየተጨፈጨፈ ነው ብለው አማራውን ለማደራጀት የሚደረግ ጥረት ይመስለኛል እሶኬ አማራውን ማደራጀትና መብቱን እንዲያረጋግጥ ማድረግ መሞከሩ ነገር ግን በሌሎች ላይ እየዘመቱ ባይሆን በጣም ጥሩ ነው ይሄ የሚመጣው ከተስፋ መቁረጥ አብዛኛውን እንደመስለኝ ተስፋ ከመቁረጥ የሚመነጭ ይመስለኛል ለምን ሁሉም ህብረተሰብ ለራሱ መብት እየቆመ ነው የማንንም ጥገኝነት ስለዚህ ማለት ነው በተለይም ደግሞ የኦሮሞ ህብረተሰብ እጅግ በጣም በከፍተኛ ሁኔታ ናሽናል ኮንሽስነሱ ማህበራዊ ንቃተ ህሊና እጅግ በጣም አድጓል ዛሬ ኦሮሞ ነኝ ኦሮሞ አይደለሁም የሚል ኦሮሞ አታገኝም ካሁን በፊት ሰዎች በፍርሃት ግማሹ ሶማሌ ነኝ ግማሹ አማራ ነኝ ግማሹ አደሬ ነኝ እያለ ያው ስለምሰደብ ከዛ ለመሸሽ ከስድቡ ለመሸሽ እንደዛ የራሳቸውን የሚል ኦሮሞዎች ሊኖሩ ይችላል ያ ጄኔሬሽን ኦልሬዲ አልፏል ከነጠኛው ስርዓት ጋር እየሞተ ነው አዲሱ የወጣቱ የኦሮሞ ወጣት ኢትዮጵያ ምንም አይደለችም ከምን አይቆጥራትም ባይዘይ ይሄ ደግሞ በጣም ያስፈራቸዋል ኢትዮጵያ ምንም አይደለችም የሚለው ነገር ራሱ እጅግ በጣም ያስፈራቸዋል ያቆጣቸው ለምን ይህቺ እነሱ ኢትዮጵያ ናት የሚሉት በጣም ትልቁ ድሪም ከሞተ ሁሉም ነገር አልቋል እዛ ላይ ከመድረስ በፊት የጃዋርን ያለው ጥላቻ ትልቁ ምንድነው አንተን አትሊስት እንደ አንድ መሳሪያ እንጠቀም ተዘጋጅተን ነበር እንዴት ኢትዮጵያ አይደለሁም ትላለህ የሚለው ቁጣቸው ትልቁ ቁጣቸው ይሄ ሁሉ የኦሮሞ ወጣት ኢትዮጵያን ጥሎ ከሄደ አንድ እንኳን እናገኘን ብሎ የምንለው ከጠፋብን እንደምንሆናለን የሚለው ከተስፋ መቁረጥ የመነጨ የወያኔው መንግስት ገረሰስ ይሄን ማህበረሰብ ልንቆጣጠረው አንችልም የድሮ ጥቅማችን ላይ ልንመለስ አንችልም ስለዚህ በተቻለን መጠን ይህ ህዝብ ቀና አንገቱን ቀና እንዳደርግ አሁንም በወያኔ ስርም ሆነን እሱኑ እንደብደው እሱኑ እንምታው ይህ በጣም እንግዲህ ስልጣን በኖራቸው ምን ማድረግ እንደሚፈልጉ ከዚህ ኦሮሞ መድረስ ያለበት ወሰኛ ስልጣን በኖራቸው ብታጠቁ እስር ቤት ያው ሁሌ ሜቢ ኢቭን በጣም ረጅም ለሆነ ጊዜ ትልቅ ሰቃይ ሊሆን የሚችል ይመስለኛል ትንኮሳውን በአብዛኛው የምተናኮሱት እነሱ ናቸው ለምን ሐውልት ሰራችሁ ይላሉ ለምን ተበደልን ትላላችሁ ይላሉ ለምን በራሳችን ቋንቋ እንማር ትላላችሁ ይላሉ እስካሁን በእነዚህ ሁሉ ስትመለከት ኦሮሞ እናንተ ለምን የራሳችሁን ቋንቋ ተናገራችሁ ለምን ደንሳችሁ ለምን ራሳችሁን አስተባበራችሁ የሚል አንድም ጊዜ ያለ አይመስልም ይሄ የሚመጣው ግፊቱ እየመጣ ያለው ከነፍጠኞቹ ግቢ ነው እነሱ ደግሞ ማቆም የማይችሉ ከሆነ እኛም ራሳችን የመከላከል ግዴታ አለብን ይመስለኛል መልካም አቶ ጀማል ቀደም እንደው ሲያነሱት አማራ የለም ብለው ሲከራከሩ ነበር አሁን አማራ እንዳለ አመኑ ይሄ ሁሉ የኦሮሞ ህዝብ ጥያቄ ሲነሳ ኦሮሞ አማራ እንዳለ ራሱ እንዳሳወቀ የሚያሳይ ነገር ነው እየተናገሩ እንደው በ3 ደቂቃ ውስጥ የመጨረሻ ጥያቄ ነው እንዲመልሱልኝ የምፈልገው ነገር አለ የኦሮሞ ህዝብ ትግል እንደተፈለገ ለውጤት አለመብቃቱ እንደው የተቀራው ህዝብ እንዲንቀው ሆኖ ይሆን አልገባኝም ጥያቄው would you please ትንሽ ክሊር አድርግልኝ የኦሮሞ ህዝብ ትግል እንደተፈለገው ለውጤት አለመብቃቱ ወደፊት አለመሄድ አለመቻሉ የተቀራው ህዝብ የኦሮሞ ህዝብን ትግል እንዲያንኳስስ አሳንሶ እንዲያየው አድርጎት ይሆን ኦኬ
ሪሌቲቭ ነው እንግዲህ በትግል የተፈለገው ውጤት አላመጣም የሚለው ነገር ላይ ስናተኩር በጣም ከሌሎች የምናወዳደርበት ሁኔታ መኖር አለበት። በሁለት በኩል ካየኸው አዎ የሚያምር አይነት ውጤት አላመጣም። ለምሳሌ እንደነ ኤርትራን ከወሰድክ ወይም ደግሞ ሳውዝ ሱዳንን ከወሰድክ የኦሮሞ ህዝብ እስካሁን ድረስ የራሱ የሆነ መንግስት የነጻ የሆነ ምድር የሚያስተዳድር ስለሌለው እዛ ላይ ደረጃ ላይ አለመድረሱ ትክክል ነው። የተፈለገው ደረጃ ላይ አልደረሰም። ነገር ግን በዚች በኢምፓየርታ ውስጥ ባለው እንቅስቃሴ ደግሞ ባለፉት 40 እና 50 አመታት ከሌሎች ኃይሎች ጋር ካወዳደርክ ዛሬም ድረስ ማለት ነው ምናልባት ከወያኔዎቹና ከኤርትራው ኃይሎች በቀጥሎ ያለው የኦሮሞ ኃይል ነው። ስኬታማነቱን ሪሌቲቭሊ ከተመለከት ነው እነዚህ ከኢትዮጵያን አንድነት የሚጠብቃል የሚሉት 60-70 የሚሆኑ በግለሰቦች ኬስ ውስጥ ያሉ ድርጅቶች ናቸው። የኦሮሞ ግን በጣም ሶሊዲፋይድ የሆነ አትሊስት በማህበረሰብ ደረጃ እጅግ በጣም ልቆ የሄደ ትግል ነው። ምናልባት በአመራር ደረጃ አንዳንድ ድክመቶች ያሉ ይመስለኛል። በአመራር ደረጃ ይሄ እንተ ያልከውን አይነት ስኬታማና ነጻ መንግስት የራሳችንን አገር ራሳችን በራሳችን ማስተዳደር አለመቻሉ እንደኔ ግምት በአብዛኛው የመጣው ጥራት ያለው የፖለቲካ ግብ ከአታጋዮች ወይም ከአመራሩ በጣም ጥርት ያለ አንድ የሆነ ወጥ የፖለቲካ ግብ ላለፉት ጊዜያት ባለመኖሩ አዳጋች የሆኑ ሁኔታዎች የኦሮሞ ትግል ያጋጠሙት ይመስለኛል። በቅርብ ጊዜ አይተህ እንደሆነ አንዳንዶቹ እኛ ነጻ ሀገር ወይም ደግሞ ነጻ መንግስት የመመስረት ፍላጎት የለንም፣ ያው ባለው አገዛዝ ስር ለመቆየት ፍላጎት አለን፣ ወደ ሀገርም ልንመለስ ነው። በኦሮምኛ አንድ ተረት አለ ይገርምሃል። በሬ የኮላሹን እጅ ነው የሚያይ ነገር የሚባል ነገር አለ። እነዚህ ወያኔዎች ያኮላሿቸው በነፍጠኞች አገዛዝ ስር ማንነታቸው በጣም የዳሸቀ ግለሰቦች ናቸው። አሁን ከ10-15 አመት በኋላ እንደዚህ አይነት ግለሰቦች በኦሮሞ ትግል ውስጥ አይታዩም። አዲሱ ትውልድ የሚመጣው አዲሱ ትውልድ ደግሞ ከእንደዚህ አይነት የተኮላሸ አመለካከት የነጣ ነው፣ በጣም ነጻ የሆነ በሚሊዮኖች የሚቆጠሩ የኦሮሞ ተወላጆች በየዩኒቨርሲቲና ከዛ ከኮሌጅ ውጭ ያሉ ከዚህ ከኮራፕትድ የሆነ በወያኔ የተኮላሸ ወይም በነፍጠኞች አገዛዝ የተኮላሸ አእምሮ ነጻ ስለሆነ ይህ ጊዜያዊ እንቅፋት ወደፊት የሚያጋጥመን አይመስለኝም። አይ ቲንክ እንደኔ ግምት አብዛኛውን በተለይ የስነ ልቦናዊ ነጻነቱን ኦሮሞ አረጋግጧል። የስነ ልቦናዊ በማንነቱ በታሪኩ በባህሉ መኩራቱን በአገሩ መኩራቱን አገር መውደዱን በጠቅላላ የኦሮሞ ማህበረሰብ ተገናጽፎታል። ያልተሳካው እስካሁን ድረስ ምንድነው አሁን ቅድም ያልከው ቪክቶሪየስ ያልሆነ የራሳችን ነጻ መንግስት የኦሮሞ ህዝብ በራሱ መርጦ የሚያስተዳድረውን መንግስት ሊያቋቁም አልቻለም። ያ ከድርጅት የሚመጣ ነገር ነው። በዛ ከድርጅቶቹን ደግሞ ያደናቀፋቸው ቅድም ያልኩት እንግዲህ የተኮላሹ በግማሽ በደርግ የተኮላሹ በግማሽ ደግሞ በወያኔ የተኮላሹ ኮልሽ በሬዎች ስላሉን ለጊዜው አልተሳካም፣ ግን ይመጣል ብዬ ነው የምገምተው። መልካም እንግዲህ ጥያቄን ጨርሻለሁ። በመጨረሻ ላስተላልፍ የምፈልገው ነገር አለ ብለው የሚያስተላልፉ ነገር ካለ በ2 ደቂቃ ውስጥ እንደውም አቶ ጀማል ኢብራሂም ሰይፈ ነበልባል ሬዲዮን ተቹ ቢባል እንዴት ይተቻሉ? ማይ በክሪቲሲዝም ደረጃ ያልሆነ ክሪቲሲዝም ኮንስትራክቲቭ በሆነ መንገድ በተቻለ መጠን የተለያዩ ሙያ ያላቸውን የተለያዩ ችሎታ የተለያየ ኤክስፒሪየንስ ያላቸውን ኦሮሞዎች ብታሳትፉ በጣም ቆንጆ ይመስለኛል። እኔ እንደውም ከምገምተው በላይ እየሰራችሁ ይመስለኛል። በተለይ አብዛኛውን ደግሞ የምሰማው ያንተ ድምጽ ነው። የአንድ ሰው ስራ ሆኖ እንዲህ መሳካቱ በጣም ሊያስመሰግን የሚገባ ነው። ምክንያቱም በጣም ታፍ ነው፣ ቀላል ነገር አይደለም። ባሉት ጊዜ ሁል ጊዜ በሰዓቱ ተገኝቶ የሚፈልጉትን ፕሮግራም ማስተላለፍ ኢትስ ኖት ሶ ኢዚ። እጅግ በጣም መደረግ ያለበትና የሚበረታታ ነው መመስለኝ። ጎ አሄድ። ሌላው ደግሞ ለህብረተሰቡ የማስተላልፈው መልእክት እኛንን ዲፋይን የምናደርገው ኦሮሞን ዲፋይን የሚያደርገው ኦሮሞ እንጂ ሌላ ሰው አይደለም። በውሸት ስሞች አንዴ መሐመድ፣ አንዴ አብደላ፣ አንዴ ባይሳ፣
አንዴ ግዛቸው አንዴ ገመቹ ብሎ የኦሮሞን ማንነት በራሳቸው ፍላጎት ዲፋይን ሊያደርጉ የሚፈልጉ ሰዎች ምን ጊዜም ሊሳካቸው የማይችል መሆኑን ይረዱት። ኦሮሞ ራሱን በራሱ ዲፋይን ማድረግ የሚችል ህብረተሰብ ነው። ችሎታው አለ፣ ብቃቱም አለ። በማንኛውም ጊዜ የምታነቧቸው ነገሮች ይህ ነገር ከኦሮሞ አይደለም ብላችሁ የመገመት ሚዛናዊ አስተሳሰብ በጣም የሰለጠነ አእምሮ ያስፈልገናል። የትኛውም ፕሮፓጋንዳ ሳታጣራ ከመንገድ እንዳያሳስት ተጠንቀቅ ነው ለኦሮሞ የሚለው። የኦሮሞ ናሽናል ኮንሽስነስ በጣም ትልቅ ማህበረሰባዊ ንቃተ ህሊና የሚለካው እያንዳንዱ ኦሮሞ የሚያነባውን መልእክት በትክክል ተረድቶት አንታይ ኦሮሞ ከሆነ ለምሳሌ አንታይ ኢዮብ ከሆነ እኔ የማነባው ነገር ኢዮብን በግለሰብነት በሰውነቱ ደረጃ ያለ ስራው የሚያናንቀው ከሆነ ኢዮብን ዲፌንድ የማድረግ ግዴታ አለብኝ። this is a national issue። የኦሮሞ ፕሮጀክት የሁላችንም ፕሮጀክት ነው፣ የእያንዳንዱ ኦሮሞ ፕሮጀክት ነው። በቅርብ ጊዜ በጀዋር ተሳቦ ሁሉም ቦታዎች ጀዋር የሚሰደብበት ደግሞ ስራዎቹ የሚሰደቡባቸው ነገሮችን አለ። ጀዋር እንደ አንድ ሰው ሙሉ አይደለም፣ ወይም እኔም ወይም አንተም ወይም ሌሎችም ሰዎች። ነገር ግን የሚሰራቸው ነገሮች ለኦሮሞ የሚረዱ ከሆነ ሊበረታታ ይገባል። ከነፍጠኞችና ከወያኔዎች ጎን ቆመን ጀዋርን ልንመታው የሚገባ አይመስለኝም። ጀዋር ስለሆነ አይደለም እኒበዲ ማለት ነው። በአጋጣሚ ቅድም ጠቅሻለሁኝ በጀዋር ላይ የሚደረገው የአሁኑ ዘመቻ እንዴት ጀዋር የኛ ኮላቦራተር አልሆነም፣ እንዴት በዚህኛው ትውልድ ውስጥ አንድ የተኮላሸ ቅድም እንዳልኩት እንደተኮላሹ በሬዎች አንደኛ ያኮላሸነው በሬ ሊሆንልን አልቻለም። በኔ ግምት ጀዋር ለነሱ ተኮላሽቶ አለመቅረቱ ጥሩ ይመስለኛል። therefore ማንኛውንም በኦሮሞ ልጅ ላይ የሚደረገውን አላግባብ የሆነ ዘመቻ I think ዲፌንድ ማድረግ ግዴታ አለብን ይመስለኛል። Thank you። ሴፍን ለማዳመጥ ከፈለጉ ትክክለኛ ምርጫዎት ሴፍ ነበልባል ራዲዮ ነው። ሴፍ ለእውነትና ስለ እውነት የሚቆም እውነተኛ ሚዲያ ነው። ሴፍ አየር ላይ እንዲቆይ ከፈለጉ ያቅሞትን አስተዋጽኦ ያድርጉ፣ ኪሶትንም ይዳብሱ። አቶ ጀማል ኢብራሂም ከሴፍ ነበልባል ራዲዮ ጋራ ቆይታ ስላደረጉ ደግመን እናመሰግናለን። እግዚአብሔር ይስጥልን። Thank you። በጣም አመሰግናለሁ። ሄርፓ ጋምፍሬ አየር ላይ አለ።
te canidati te si di babar pe che non lo io canzone te inni mahadi inni kabati inni siladico mujala kadib warka ganzia magene si oli ti fardo kapana be musikai ti budaje sikai kapana be musikai ti budaje sikai kapana be musikai barata walaga marasalale ni manjene nyara raganu dale urana nagale vale biatida chimagaro game sichegana ijolle direti dam sarake damde abidaro mayas kata yamuda wali sofurayu sampatani rite marre muzamnis wali galtenda marre mugeron wali galanda Te capso vinisite ate yapoti tole che non tu mangia di penate o pore si lo risal panam tondato o ferratnem no kai benenza dunya aramo malvedu esa gaukato o ferratnem no kai benenza dunya to kai benenza dunya to kai lama entra to kai benenza dunya to kai lama entra to